ጓደኝነት ስትመሰርቱ ደስታን አትጠብቁ። ሰው በየትኛውም ትዳር ስትመሰርቱ ደስታን አትጠብቁ። ማለት ደስታን አፍስበታለሁ ያላችሁ ሰውዬ የሐዘን ምንጫችሁ ይሆናል። በጣም ከሰው ጋር ስትኖሩ መንኮትኮትና መሰበር ካልፈለጋችሁ በቅርብ ለማድረግ ይሄን ለሚሰቡ ሰዎች ኤክስፔክቴሽን የሚባልን ነገር ማስተካከል ጥሩ ነው። መጠብቆ መሄድ ማለት ነው። ጠብቆ መሄድ በጣም ይሰብራል። ተዘጋጅቶ መሄድ የሚገባ ማንም ሰው ሰው ነው በሉ። እስቲ አንድ ጊዜ በሉ፣ ሰው ነው በሉ። ምን አላችሁኝ? ሰው ምንድን ነው? አፈር። አፈር ምን ይላል? ይንሸራተታል። ስለዚህ አፈር፣ እስቲ አፈርን በውሃ እንጠበው፣ ምን ይሆናል? እየነጻ ነው እያደፈ ነው የሚሄደው? እያደፈ ነው የሚሄደው፣ ጭቃ እየሆነ ነው የሚሄደው። ስለዚህ ሰው ይጎላል፣ ሰው ይሞላል፣ ኑሮም ይጎላል ይሞላል። እንደዚያ ነው።